አይምሮህ ያርፋል ስነ ልቦናህ ይመለሳል በራስህ ነገሮችን ማድረግ እየቻልክ እንደሆነ አይምሮህ ይረዳል ያ ደግሞ በጣም ትልቅ የሆነ ጤናህ ላይ የሚፈጥረው ነገር አለ እኔ መጀመሪያ የተጎዳው ጊዜ ማኑዋል ዊልቸር ነው የነበረኝ እና ይሄ ማኑዋል ዊልቸር ሰው ነበር እየገፋ ከቤት ወደ ውጭ የሚያወጣኝ በሰዓቱ ጉዳቱ በዚህ ልክ ይሄዳል ብለን ባናስብም አቡሽ ይቅርታ ቢባይ ፍቅር በሰዓቱ ጉዳቱ በዚህ ልክ ስትሬች ያደርጋል ብለን ባናስብም ግን በሰው መገፋቱ በሰው እያንዳንዱ ነገሮች ማድረጉ ለእያንዳንዱ እንቅስቃሴ በተለይ ከአንድ ቦታ አንድ ቦታ ሌላ ሩቅ አይደለም በነገርሽ ላይ ፀሐይ ላይ እንኳን ለመውጣት ሰው ምትጠብቂበት ግዴታ ሲመጣ የሚሰማሽ የመሸነፍ ስሜት የጥገኝነት ስሜት ቀላል አይደለም ከዛ በኋላ ደግሞ እንዳልኩሽ ከጊዜ በኋላ እቺ በራሷ የምትነዳውን ዊልቸር ሳገኝ በቃ መሄድ የቻልኩኝ ያክል እዚች ጋር ጠጋ አድርጉኝ ለሚለው እከሌ ብለሽ ከሩቅ ከመጥራት ራስሽ አብርተሻት ጠጋ ምትይበት እድል ሲፈጠር የተሰማኝን ደስታ እኔ ነበርኩኝ ማቀው የተወሰኑ ጓደኞቼ ነበሩ ከዱባይ ገዝተው ልከውልኝ የነበረውና የምሬ ነው መነግርሽ ሀብ በቃ የመራመድ ያክል ነበረ ደስታ የነበረኝ በቃ ለእያንዳንዱ ነገር ስትጠሪ እኔ በጣም ጥሩ ቤተሰብ ነው ያለኝ ጥሩ አባት ጥሩ እናት ጥሩ ወንድሞች እህቶች ጓደኞች አሉኝ ሰው እኮ አልተቸገርኩኝም እንደዛም ሆኖ ግን ለትንሹም ለትልቁም ሰው መጥራት የሚፈጥርብሽ የስነ ልቦና ጫና ቀላል አልነበረም ስለዚህ አሁን ምን እድል አገኘው ቢያንስ ግቢ ውስጥ እንደፈለኩኝ እስከ በሩ ለመሄድ እስከ ቤት ለመመለስ ለዚህ ነገር ሰው ምፈልገው ነገር ቀነሰ ማለት ነው እና ያ ለኔ በጣም ትልቅ ረፍት ትልቅ ደስታ ትልቅ መረጋጋት ነበረው ከዛ በኋላ ይሄንኑ ነገር ይዘሽ ባለፈው ካንቺ ጋር በነበረን ቆይታ ላይ ይሄ ጉዳት የሀብታም ጉዳት ነው ብዬሽ ነበር ለምንድን ነው ይሄንን ያልከው ስትይ እያንዳንዱ ነገሮች ውድ ናቸው ብዬሽ ነበር አሁን ማኑዋሉ ዊልቸር ከ10 ሺህ ብር ጀምሮ ሻል ያሉት እስከ 30 40 ሺህ ብር ድረስ ይሄዳሉ ሞተር ያላቸው እነዚህ በባትሪ የሚንቀሳቀሱት ዊልቸሮች እስካሁን ድረስ በትክክል የሚሸጥባቸውን ቦታዎች እኔ አላገኘሁም ቅርብ ጊዜ እንኳን ለራሴ ፈልጌ የሆነቴን ነው ምልሽ አላገኘሁም ሲገኙ ግን ሚኒመም 100 ሺህ ብርና ከዛ በላይ ናቸው የኔ አይነት ጉዳት የደረሰበት ሰው ምን ቢሰራ ነው 100 ሺህ ብር ሊያገኝ የሚችለው ምን አይነት ፋይናንሻል ኢንካም ቢኖረው በወር ስንት ቢከፈለው ነው ከህክምናው ከቼክአፑ ከሚጠቀማቸው ሌሎች ማቴሪያሎች አስቀርቶ የ100 ሺህ ብር ዊልቸር ሊገዛ የሚችል ሰው ስንት ሰው ነው በቃ አታስቢውም በጣም ከባድ ከዛ ደግሞ የኛ ሀገር ኢንፍራስትራክቸር አለ ከቤት ወጥቼ እኔ ወክ ባርግ ብፈልግ መንገዱ ወይ ኮብልስቶን ነው ወይ ደግሞ ድንጋይ ነው አለበለዚያ ማፈር ነው አባጣ ጎባጣ ይኖረዋል እንዴት ሆነሽ ትሄጂበታለሽ የስንት ሰው ቤት ነው ቴራዞ ሸክላ ሲሚንቶ ሊደረግ የሚችለው የለም አታገኙ ሰው ይሄንን ሐሳብ አስባችሁ ከዚህ በፊትም ሀቢባዬ እንደዚሁ ብዙ ዊልቸር ለሰዎች ስትሰጪ አያለሁኝ አሁን ደግሞ ይሄ ሐሳብ ሲመጣ እኔ በጣም ነው ደስ ያለኝ በጣም ህመሙን የኔን ያክል የሚገባው ሰው ስለሌለ ደስታውንም የኔን ያክል የሚረዳ ሰው ስለሌለ ነውና በጣም ነው ደስ ያለኝ እግዚአብሔር ይባርካችሁ ለሰው ልጅ እግር እንደመስጠት ነው ባለፈው ከህክምና ስመለስ ከህንድ ዊልቸሬን አላሳልፍም አሉኝ በአውሮፕላን ላይ አንጭንም አሉኝና ለምረማት ጭኑት አልኳቸው ያንተ ዊልቸር ኪሎ ስለሚከብድ
አስገብተን አውሮፕላን ውስጥ አንጭንም፣ ክፍያ ብትከፍልም አንጭንም አለ። በኋላ ትንሽ ተከራከርኩት። ኦኬ ሱፐርቫይዘር ልጥራ ብሎ ሱፐርቫይዘሩን ጠርቶ መጣ። ሱፐርቫይዘሩም እንደመጣ ዊልቸሩን ለክተነዋል፣ ኪሎ በጣም ከባድ ነው፣ ሻንጣዎች ይዘሃል፣ አውሮፕላን ውስጥ አናስገባም፣ እዚሁ ምጥለው ከሆነ ጣለው፣ አይ ብለህ ደግሞ ምጥል ከሆነ ጓደኛ ዘመድ ካለህ ስጣለኝ። ስማ አልኩት፣ አንተ እግርህን ጥላ አውሮፕላን ውስጥ ትገባለህ አልኩት። ይሄ የኔ እግር ነው። አንተ ማን ስለሆንክ ነው የኔን እግር መዝነህ ኪሎ በስቷልና ይመለስ የምትለኝ? ይሄ አዲስ ዊልቸር አይደለም፣ አሮጌ ዊልቸር ነው። እኔ ሎየር ነኝ፣ የአቪዬሽኑን ህግ አውቀዋለሁ። የትኛው ዊልቸር ይፈቀዳል፣ የትኛው ዊልቸር አይፈቀድም፣ ባትሪው ምን አይነት ይፈቀዳል አይፈቀድም የሚለውን እኔ በደንብ ጠንቅቄ አውቃለሁ። አፍተር ኦል ግን ይሄ የኔ እግር ነው። አንተ እግርህን ጥለህ ግባ ብትባል ትገባለህ ወይ አልኩት። በቃ ኃይለኛ ጭቅጭቅ ተፈጠረ። በኋላ እኔ አልወስንም ኃላፊዎቼ ይወስኑ ብሎ ወደ ኃላፊዎቹ ጋር ይዘውኝ ሄዱ። ኃላፊዎቹ ጋር እንደገባሁኝ ፎርም ሞልቼ ከኢትዮጵያ ሳልነሳ ልኬላቸዋለሁ። የራሴን ዊልቸር ነው የምጠቀመው ብያቸዋለሁ። እናንተ ማን ስለሆናችሁ ነው እግሬን ለክታችሁ የኪሎ ብዛት ትልቅ ነውና አይጫንም የምትሉት? በጣም ተከራከርን። ከዛ እነሱም አዩና ኦኬ እንደዚህ ከሆነ የአውሮፕላኑ ፓይለቶች ይወስኑ እንጂ እኛ ዊልቸሩን አንጭንም አሉ። ኦኬ ችግር የለውም እንሂድ። የአውሮፕላኑ ሆስተሶችና የበረራ ሙሉ አስተናጋጆቹ ከነ ፓይለቶቹ ሲመጡ ሄድኩኝ። የኢትዮጵያ አየር መንገድ ነው፣ ከህንድ ወደዚህ መምጫው። ከዛ ቀጥታ ሄድኩኝና እንደምን አመሻችሁ አልኩኝ። ለሊት 8 ሰዓት ነውና አጋጣሚ ሆኖ እግዚአብሔር ሲረዳኝ ፓይለቱም ሆስተሶቹም የሚያውቁኝ ናቸውና እንዴ ዳግማዊ አንተ ነህ እንዴ ያሉ? አዎ። እንደዚህ የሚባል ነገር የለም፣ ዊልቸር ከመቼ ወዲህ ነው ደግሞ አንጭንም የሚባለው? ጫኑለት፣ ምንም አይነት ክፍያም እንዳታስከፍሉት አለ። ዊልቸሩ አለፈ። በእኔ አእምሮ ውስጥ የነበረው ትልቁ ስጋት ምን ነበረ? ነገሮች እንደው ድርቅ ብለው አይጫንም ቢባል ምንድነው የሚኮነው? ሰዎች ዊልቸርን የሚያስቡት በቃ የሆነች ቦታ ሄዶ መቆሚያ መቀመጫ አድርገው ነው። ግን ይሄ ከህልውና ጋር የሚያያዝ ስራ ነው። ዛሬ እናንተ አንድ ዊልቸር የምትሰጡት ሰው እንደ ሰክሰስ ፕላስም ሀቢባ ይሄንን ነገር አስተባብረሽ ለአንድ ሰው ይሄ ዊልቸር ሲደርስ ህይወቱን ነው የምታስቀጥሉት። ይሄ ጥገኝነቱን ነው የምትቀንሱለት። አንዲት ታስታውሳለሁ ከአማራ ክልል ደውላልኝ ፀሐይ ላይ ከወጣሁኝ 3 አመት ሆኖኛል አለችኝ።